እኛ እኮ የሞትን እየተታኮስንም ጭምር ነው ከሁለት ጊዜ መዳበሪያ ጭነን ያስገባንላችሁ። እሱ እንኳን ማዳበሪያ እንኳን ያን ያልኩንታል ከመዝረፍ በባለፈ እንኳን ማዳበሪያ አንድ ከረጭት የሆነ ነገር ያቀርብልሃል አያቀርብልህም? ከመዝረፍ በባለፈ ራሱን ከማሳደግ በባለፈ ሰውን ከማሸበር በባለፈ ሰው በነፃነት እንዳይንቀሳቀስ ከማድረግ በባለፈ እውነት የጠላት ጽንፈኛ አካል እውነት የሰራላችኋል የለም? ይሄን ታዲያ ልንታገል ይገባል የሚለው ነገር እኔ በደንብ መያዝ ብትችሉ ጥሩ ነው የሚሆነው ዘመዶቼ። ይሄን ማድረግ ካልቻል እኔ ወደፊት የሚገጥመን ነገር አስቸጋሪ ነው የሚሆነው። በረት እኮ ደርቋል በቆላው ጎበዝ። ሰው በበረት እኮ ያዘ ይሄዳል። ልክ ሲያደልብ እንደኖር አድርጎ ከሰው በረት ይሉ ጋርጎ ይመጣል። አረ እኔ ነው ሲል አይ ተመለስ። ይሄ ነው እየሆነ ያለው። በቃ እነሱ እያያቸዋቸው ነው፣ ለራሳቸውም አይሆኑ። ስንቶቻቸው ናቸው እንኳን ህዝብ ሊያስተዳድሩ እንኳን ሀገር ሊመሩ ከማፍረስ በባለፈ ሌላ ነገር የሌላቸው ለራሳቸውም አይሆኑ። ስበሳቸው እንዴት ሲሰክሩ እንደሚጣሉ ታውቃላችሁ? ስንቶቻቸው ነው የተገዳደሩ እዚህ አካባቢ ራሱ ማለት ነው። ስለዚህ ለራሱ የማይሆን ሆዳ ለህዝብ ይሆናል ብላችሁ አስባችሁ ከሆነ ትክክል አይደለም። በዚህ ልክ ያላችሁ ወጣቶችም አላችሁ። አሁንም እዚህ ቁጭ ብላችሁ የምትሰሙም ወጣቶች ትኖራላችሁ። እሳት ራታቱ ነው። እኔ የምላችሁ ይሄን ነው። መንግስትን ማሸነፍ አይቻልም በየትኛው ነባራዊ ሁኔታ፣ አቅምም የለም። መንግስትን ማሸነፍ አይቻልም። ካልሆነ በጣም በተሻሻለ ነባራዊ ሁኔታ ከተሰራ ግንባታ ጋር መጣላት ነው የሚሆነው። እኔ አሁን የሆነ ግንባታ ላፍርስ ብዬ ብቻዬን ማለት ነው ወይም በቴስታ በመጣው የተላልጨ ወድቅ ካልሆነ በቀርና እኔነቴን አጣ ካልሆነ በቀር ሌላ ነገርም ሆኖ ነገር አይኖርም። ይህም የተደራጀ ወጣት ለነቱ ሊያስመስል ይችል ካልሆነ በቀር መንግስትን መገልበጥ አይችልም። አይደለም ይሄ ተላላኪ ወሮበላ ይቅርና ለግሉ የሚያድር ይቅርና ህዋት እንኳን ያን ያክል ታንክና መድፍ ይዞም የአማራ ክልል ህዝብ ማሸነፍ አልቻለም፣ መንግስትን ማሸነፍ አልቻለም። ስለሆነም እነዚህ ወደዚህ ቦታ የገቡ ሰዎችን እኔ እንዲገቡልን ማድረግ ብትችሉና ወጣቶችን በዛ ልክ ማየት ብትችሉ የተሻለ ነው የሚሆነው። እኔ ዛሬ ሳልናገር የሆነ ነገር አላስደረግም ይሄ ነው። እኔ በመሰረቱ ማዳበሪያ ሰተን ያዘራነውን ሰብል ታጭዶ ተወቅቶ ወደ ቤት ከገባ በኋላ ነው ይሄን ጠላት እናጠፋለን ብለን ያሰብነው። የኳሳ ላይ ግን በአንድም ይሁን በሌላ መልኩ ያልሆነ ስልጠና ሲሰጥ ስላየን ነው እንጂ የመጣን አንመጣም ነበር። ልጆቻችሁን ያዙ። ከ18 ዓመት በላይ የሆኑ ልጆች ያላግባብ በታችም የሆኑ ልጆች ያላግባብ ስልጠና ውስጥ እየገቡ ነው ያሉት። ያላግባብ በሚገርማችሁ ነባራዊ ሁኔታ ማለት ነው ያላግባብ እየገቡ ነው ያሉት። በዱር እንስሳት ሊጠብቅ እንደወጣ ታፍሶ ስልጠና ግባ ነው እየተባለ ያለ። ይሄ እውነት ነው። እውነት ስለሆነ ነው የምነግራችሁ ነገር። ስለሆነም ልጆቻችሁ የሆነ ነገር ከመሆናቸውና ከመሆናቸው በፊት ልጆቻችሁን አስተምሩ። ማስተማር ነው የሚሻል። ከዛ ውጭ ግን ወደዛ ስልጠና የሚገቡ ከሆነ በአንድም ይሁን በሌላ መልኩ መንግስት እርምጃ ይወስዳል። እንደዛው ላይ ስልጠና ማዕከል ላይ እንዳለ እርምጃ ይወስዳል። ልጆቻችሁን ከትምህርት ውጭ ከጉያችሁ አታስወጡ። ከአቅም በላይ ከሆኑ ደግሞ እንዳለመታደል ነው ሌላ ቦታ ላይ እንኳን ሄደን እንዳንሰራ ሆነናል እንጂ ይሄዱ አገር ሞልቷል። ሄደው ሰርተው ይብሉ።